ለዛሬሽ ምን ተገኘ ቤቲ? ይሄ ጌታ እንደው እስቲ እችን ጥሬሽን ቁጭ ብለሽ እንድች እያደረግሽ ብያለኝ። ያንቺ ባል እንደው ቁጭ ብለሽ ጥሬሽን ያረክሽ ቢ ብሎ 20 ኪሎ ይዞ መጣ። ግማሹን ፍሪጀሬተር ውስጥ ከትቼው ነው 20 ኪሎ ምን እንደማረጋው ካልሆነ ድግስ ደግሽ በቃ ተመካክረው ነው። የኔው እኮ 30 ኪሎ ስጋ በጧት ይዞ ሲመጣ እንዲያው ምን ነካውን ያፈር በበላው ገንዘቡ አለቃል። ወይ ተነጋግረው ነው። ቆይ ቅቅል ምናምን ልሰራ ነው ድንቅዬ። በእውነት አሁን በዛ በኩል ባሻገርሻ ስጋ ነው ምን ቅቅል ምናምን ልሰራ? እኔ ድንቄ ስጋ ያደኩበት የኖርኩበት የተዝናናሁበት አረረዛ እናቴ ወደ ቤቴ ልግባ። ሰብስቢልኝ ልጆችሽን ቤተሰቦችሽን ሰብስቢልኝ። እኔ ሰርቼ ልብላበት እናቴ። ብርቅዬ አይዞሽ። ሲጥም ደግሞ ሽንኩርት በይው። ስጋ መሰለሽ ሽንኩርት ክስክስ አይኔ ባል አሁን ቅድም ሽሮ ፈትፍቻ አልሰጠውሽም? አፈር ያስበላሽ። እንዲያው ኧረ እንዲያዎችን ሴትዮ መላበልልኝ። እኔ ተቃጠልኩ። ኧረ ተቃጠልኩ። እንዲያው ምንድን ነው ፈቶ የለቀቀብኝ? እንዲያው እኔ እንዳንቺ አይደለሁም እናቴ። ቤቴን አበባ አስመስዬ ጽድት አድርጌ በለው። አሁንማ እናቴ ላጸዳዳ እንጂ ድንቅዬ ወይዬ ስጋውን በጥብስና በቅቅል ቆንጆ አድርገሽ ስሪው። ጎረቤት ጠርተናል። ኬት አምጥቼ ልቀቅል። የበላሁትን ተዋረድኩ። የብርቅዬ መቀለጃ ሆንኩኝ ዛሬ። የብርቅዬ መቀለጃ ሆንኩኝ። ምን ላድርግ? አይ ተመስገን። ይህንንም አታሳጣኝ። ይሁን ሁለት እንጀራ እንደው አንጀት ላይ ጠብ የማይልበት ጊዜ ላይ ደረሰ። ይሁን ብቻ ተመስገን ማለት ነው። ተመስገን ነው እንዴ። ተመስገን። አንተ ሁለት እንጀራው ሙሉ በላው? ለምን ያቀረብሽው እንዴ? ምንድን ነው የምትበላው? ለምን ሳታስቀር ነው እንዴ? አንቺ ምን እያልሽ ነው ያለሽው እንዴ? ሌላ ጊዜ አሁን ብርቅዬ ሌላ ጊዜ አንተን ሳይ ሆዴ ሙልት ነው የሚለው፣ አንተን ሳይ ጥጋብ ነው የሚለኝ፣ አንተን ሳይ ያስጋሳኛል። ያኔ ገንዘብ ሲኖርን ያልኩህ፣ አሁን እንደው በልቼም ሳይክ ይርበኛል። ችጋራ ደግሞ አያፍርም እንዴ? አይ በቃ ምነው እና ነው አወኩ እንዴ? ሌላ ሞሰብ ውስጥ ያለ መስሎኝ ነው ዝም ያልኩት። ኧረ እዛ አጋሰስ ሆዳስ ደግሞ ሰርቶ እንደሚያመጣ ሰው የተቀረበለትን ጠራርጎ ይበላል። አበባው እስኪታይ ድረስ ስርዓት ነው። ኧረ ብርቄ ስርዓት ይጭ ላሪ ያፋር ያለ እንዴ ባመጣው ሰዓት እንትን እያልኩ ሄደ ደግሞ እንደው ደንገጥ ቢል እኮ አሞኛል። ስንት ጊዜ ነው ቤት የተኛው ስርዓት እቺ እንዴ? እያወቅሽ ያለውን ነገር እያወቅሽ ነው እንዳመመኝ እያወቅሽ ያለውን ችግር እያወቅሽ ስራ ደወሉኝ አንሳ። አይ ወዬ አለው እንደምን አለ የት? እሺ ምንድን ምንም ይልቅ አንቺ አሁን ዝም ብለሽ እኔ ላይ አፍሽን አትክፈች። ብርቅ ሰርፕራይዝ ቆንጆ ሰርፕራይዝ አለኝ። ይልቅ አንድ 50 ብር ኪሴ ውስጥ አለ። ወጣ ብለን እህል ፈላልገን ለማታችን የሚሆንም